የነበረው ታውቃላችሁ? ቴዎድሮስ ንጉሱ ጉንፋን አሞት ምህላ ያዙለት ተብሎ እየጸለዩ ነው ጀሌዎቹ። ጉንፋን አሞት እና እነዚህ አሁን ምን ይጠቅማሉ? ጎበዝ ማን ነው? እኔ እኮ አውቀዋለሁ። ቴዎድሮስ የሚባለው እኮ ስልኩ አለ፣ የሚደውል ካለ ሰጠዋለሁ። በነገራችን ላይ ይሄ ነኝ የሚለውን ቴሌግራም የሚያወራውን ቴዎድሮስ ነው የሚለውን ስልኩ አለ፣ የሚጠይቀው ካለ በጣም ይውሰደው። በነገራችን ላይ ይገርማቸዋል። ሳንለይ አንዳንዶች የገንዘብ ምንጭ ነው ብሕትውና የገንዘብ ነው። ዝና፣ ገንዘብ፣ ሰው መታጀብ የሚገኘው ባህታዊ ተናሰ አባወራ ባህታዊ የለንም እኛ አባወራ የሶስት ልጆች አባት ባለ ትዳሩ ባህታዊ ተና የሚባል ማለት ነው። እኛ እኮ ብዙ ነውር አለብን፣ ብዙ ነውር አለብን። ደግሞ ችግሩ እሱ ሳይሆን ለፍላጎቱ እሱ መጥቷል። ተከታዩ ነው የሚደንቀን። ባባ አትምጣብኝ፣ ባባ እንዲሆን አልፈልግም ምናምን። በክርስቶስስ እናቴ በክርስቶስስ በቅዱሳንስ በፍጹማን ባህታውያን ተጋዳላዮችስ እነሱ እናስባለን ወይ? የሉም። አንዱ ምን አለ መሰላችሁ? ከኔና ከክርስቶስ ማን ይበልጣል? ባህታዊ እንተና ነው። በጣም ይቅርታ አድርጉልኝ። ኢየሱስ ክርስቶስ በገዳመ ቆሮንቶስ 3 ፈተና ብቻ ተፈተነ። አባታችሁን የማስንቱን ልጆቼ ሲል እልልልል የምትሉ ጀሌ የለንም። ከክርስቶስ በላይ የተፈተነ ባህታዊ ማለት ነው። ከክርስቶስ በላይ አንድ ዮሐንስ መጥምቀ መለኮት ጌታን ብቻ አጠመቀ፣ ያውን በዮርዳኖስ አካባቢ። እኔማ ዓለምን ዙሬ በአውሮፓ በአፍሪካ አጠመቁ ልጆች እልልልል የሚል እና ከዮሐንስ ጋር እህል ካልበላው 30 ዓመት በብሕትውና ከኖረው በክርስቶስ ላይ መለኮታዊ አካል ላጠመቀው ጋር እኩል ቢሆን አለ? አልቦ ዘያብዮም ትውልደ አንስት፣ ሴቶች ከወለዱት ዮሐንስን የሚበልጥ የለም ያለውን እያንተና የትዕቢታቸው ጣራ እኛን እንበልጣለን ይሉናል። አንዱማ ምን አለ መሰላችሁ? በእናቴ ማኅፀን እያለሁ ሰይጣን ሊያስወርደ የመጣና ያን ጊዜ እንደ ተው እንጂ የዓለም ብርሃን መሆኑን አትንካኝ ስለው ሰይጣን በኋላ የዓለም ብርሃን መሆኑን አይቶ ተወኝ አለ። ያስባል ወይ ጽንስ እያለ? እንዲህ አይነት ብሕትውና አለ? የበቃ የነቃ የኛው ጀሌ እየሄደ መዝሙር ያቀርባል፣ ይሽገረደዳል። ኧረ ስለ እግዚአብሔር አሳፈራችሁን። አፈርን። የቤተ ክርስቲያን መምህራን አፈርን። ክርስቶስን ማገልገል ስንችል የተበጠረ የተንጠረጠረ ዜማችንን ለግለሰብ እስመ አሕዛብ ያፈቅሩ አርአያ አምሳል አይሆንብንም ወይ? ሰው ምስል እንዴት ያመልካል? ጎበዝ፣ በእንዲህ አይነት ችግር ውስጥ ቤተክርስቲያን የገባች ነው። ስለዚህ መዳን የክርስትና አካል ነው። ፈውስ ተፈወሰ አልተፈወሰ፣ እንዳልኋችሁ ለፈለበ አልለፈለበ፣ ቅድም እንዳልኋችሁ እግዚአብሔርን ካልፈራን ማስጮህ ምን ይከብዳል? እኔ አንድ ቦታ ይህን ጉዳይ ያወቅነው ልንገራችሁ። ከማስተምርበት ቦታ አንድ ባህታዊ መጣና ህዝቡን ሁሉ ወሰደው። የሚሰማኝ አጣው። ይህ ነው እንዴት በቅቶ ነው እንዴት ነው? ትንሽ ወጣቶችን ያዘና ዱላ ምንም ይዘን ገባን። በቅታል ወይስ አልበቃህም? ኧረ አልበቃሁም። ታዲያ በምን አባህ ነው የምትፈውሰው? ይኸው ብሎ ጉዳዩን አመጣው። ሞከርነው፣ ፈወሰ። በቃ ያ አጮኸ። ያድናል መስሏችሁ ነው? እንዲያርገን ያገኘነው አያድንም። እና እንዲህ አይነት ችግር መጣ። አንዳንዶች የዘር ባህታውያን እነንተን አካባቢ ባህታዊ አይወጣ ተብሏል እንዴ አሉኝ። አንዱ ሰው እኛ አካባቢ ባህታዊ ላይ ወጣ ነው እንዴ? ባህታዊ ዘር አለው፣ መንደር አለው፣ የተለየ ለክርስቶስ የሆነ ጎሳ አለው ወይ? አንዳንዶች ደግሞ የቲፎዞ ባህታውያን ቲፎዟቸው በጣም በእንዲህ አይነት ሂደት በሚዲያ ደግሞ የሚዲያ ባህታውያን እንደ አክቲቪስት በየጊዜው ፌስቡክ ላይ ያሉ፣ ቴሌግራም ላይ ያሉ፣ ዋትስአፕ ላይ ያሉ፣ ትዊተር ላይ ያሉ እንደ አክቲቪስት፣ እንዲያውም ደግሞ ዩቲዩብ ላይ ያሉ፣ ሁሉም ላይ ያሉ፣ ዘመሪያው ላይ ያሉ እና ባህታዊነት እንዲህ ከሆነማ እኛስ ምን ያንሰናል? ጎበዝ ምን ያንሰናል ለባህታዊነት? እንዲህ አይነት ተቸገርን። አንዳ የከተማ ባህታውያን ከተሜነት በአጀብ በብዛት የሚኖር ብሕትውና ማለት ነው። በእንዲህ አይነት ምንድነው ችግሩ?
መሰረት አልባ የሆነ ምናኔ፣ ለትዕቢት የተጋለጠ ሰውነት፣ ምድራዊ ፍትወት የነገሰበት ፍቅረ ነዋይ፣ አጃቢና ጨብጫቢ ፈላጊነት፣ ለዝና የሚደረግ ፈውስ፣ ለቅድስና ለዝና የሚደረግ ኦርቶዶክሳዊ መንፈስ የተለየው ጉዞ አባትነት የሌለው አባትነት፣ የቸገረን አባት ያልሆነ አባትነት። እኛ አባቶቻችንን እናከብራለን። ዋልድባ ጣና ሂደን እጅ እነሳለን፣ ጸሎተ ማርያም እናስደግማለን። እንዲህ ብንል ከነሱ ዘንድ አይሉንም። እኛ የበቃን ቅዱሳን እኮ ነን፣ ከዓለም ተለይተን አይሉም። ልጆቼ ይላሉ እንዲያውም ስትሄዱ ወደ ገዳም እናንተ እኮ ከዓለም እያላችሁ ዓለምን ተቃውማችሁ ብትኖሩ ንጹሐን ናችሁ እኮ አይዟችሁ በርቱ ይላሉ እንጂ ከእናንተ ምን ይሻል እኛ አይሉ። እንዲህ የሚባል ባታዊነት የለም። የመመለክ ፍላጎት የተጫነው መስመር መመለክ ይፈልግ እግዚአብሔርን የሚያሳዩ መስሏቸዋል። መጋረጃ ነው የሚሆኑት በእግዚአብሔር ላይ መጋረጃ። ዘወትር እነሱ እንድናመልክ ፎቶ እንድንሰቅል አባ እያል ፎቶ እንድንስም ጸሎት ላይ እንድናደርግ እንንገበገብ። አንድ ታሪክ ልንገራችሁ። አንዲት ሴት ባለትዳር ናት። ከአንድ ቦታ ትሄዳለች። ቤታቸው ላይ የእመቤታችን የቅዱሳን የመላእክት የሰማዕታት ስዕል አለ። ደርሳ ትመጣና ከሆነ ቦታ የሆነ ሰው ፎቶ ይዛ ትመጣለች። ባሏ ከቤት ሲጠብቅ ይቆያል። ከዚያ ባለትዳር ነውና ሚስቱ ናት። ልድረስብሽ ይላታል። የአባ ፎቶ ባለበት ሩካቤ አይቻልም ትለዋለች። እንዴ የኛ ቤት እኮ የእመቤታችን ስዕል አለ፣ ድንግል ናት፣ ንጽሕት ናት፣ የመድኃኔዓለም አለ፣ የመላእክት አለ፣ የቅዱሳን አለ። የእነሱ እያለ አብረን ኑረን ይሄ ሰውዬ እንዴት በትዳር ይገባል? አያችሁ ይችን ቅድስት፣ አያችሁ ክብሯን፣ ቅድስናዋን። የመላእክትና የጻድቃንማ ጉዳይ አይደለም፣ እነሱ ጉዳይ አይደለም። በነገራችን አንድ ተንኮል ልንገራችሁ። አንድ ተንኮል በህልም መታየት፣ በህልም እየመጡ ስለቴን አምጣ የሚል አንዳንድ ሰዎች አባ በህልማችን ታዩን ይላሉ። በህልም መታየት ቀላል ጉዳይ ነው። ይሄንም እናውቀዋለን። እግዚአብሔር ፈርተነው ነው። በህልም ይደገማል፣ ያኔ ይደግማል፣ ያጤሳል። ከዚያ በኋላ መጣሁልሽ ስለቴን ምናምን ይላል። ከዚያ አባ በቅተዋል በህልም እየመጡ በመስቀል ስለቴን አሉኝ ይላሉ። ኧረ አልበቁ ምን ያውቀዋለሁ። ይሄንን ትቻው ነው እና የት ነው ብቃቱ ታዲያ? እኔ በቅቻለሁ ማለት ነው ስጋዊ ደማዊ ዝም ብሎ እንዴ? ይሄ እኮ ነው ጀሊው። በጣም ይቅርታ። እንዲህ አይነት ተቸገርን። ሌላው ሰዎች ከተነጅነት ማዕረግ ሲደርሱ ምን ይላሉ መሰላችሁ? ተነጅ ሲሆኑ ሰዎቻችን ደግሞ አነ ዘጳውሎስ የጳውሎስ ነኝ፣ ወአነ ዘአጵሎስ የአጵሎስ ነኝ፣ ወአነ ዘኬፋ እኔ የኬፋ የጴጥሮስ ነኝ ይላሉ። ኦርቶዶክሳዊ ሰው አነ ዘክርስቶስ እኔ የክርስቶስ ነኝ ነው የሚለው። የክርስቶስ ነኝ ነው የሚለው። የእንተና ነኝ፣ የእንተና ደጋፊ ነኝ። የምናን ደጋፊነት? ከደጋፊነት ካልወጣን ኦርቶዶክሱ ነው የመቀጠል አቅማችን ቀጫጫ ነው። የምንደግፈው አንዲቷን ቤተክርስቲያን ነው። አባ እንተናም አይደለም፣ ሰባኪ እንተናም አይደለም፣ ተናጋሪ እንተናም አይደለም። የምንደግፈው አንዲት ርቲት ኦርቶዶክስን ነው። ሰምታችሁኛል? ይህችን ቤተክርስቲያን ነው የምንደግፈው። አንዱ የቸገረን ይሄ ነው። በአጠቃላይ ቤተክርስቲያንን መሰረት ባደረገው ሂደት ትናንት በነበረው ሂደት ትናንት ሚስዮናውያንም ቱሪስት መስለው፣ ታሪክ አጥኚ መስለው፣ አማካሪ መስለው፣ ሰባኪ መስለው፣ መናኝ መስለው፣ ረጅ መስለው፣ ባታዊ መስለው፣ ቆንስላ መስለው በተለያየ ይመጡ ነበር። ዛሬም ከዚያ የተለየ አይደለም። ቆም ማለት ሲጀምር በቅቻለሁ ብሎ ይበቃል አለ ወይ? አንድ ባታዊ አንድ ረድ በቅቻለሁ እያለ አስቸገረ። አሁን ተሰብስበው ጠየቁት። የሚገርም ጥያቄ ጠየቁት። ምን አይነት ከበቃ አሉት። አሁን ወንድና ሴት በአንድ ላይ ቆመው ብታይ ሰው ብለህ ማየት ትችላለህ አሉት። አልችልም፣ ግን በዝሙት ላለመውደቅ ራሴን እጠብቃለሁ አለ። ሁለተኛ ወርቅና ጠጠር በአንድ ላይ ተበትኖ ብታይ አፈር ብለህ ማየት ትችላለህ አሉት። አልችልም፣ ግን ወርቁን ላለመስራት ልቤን እጠብቃለሁ አለ። ሶስተኛ ቀድሞ የምትጠላውና የምትወደው በአንድ ላይ ቆመው ብታይ ሰው ብለህ መውደድ ትችላለህ አሉት። አልችልም፣ ግን ላለመጥላት ልቤን እቃወማለሁ። አልበቃህም አሉት። አልበቃህም። በየትኛው ነው እንዲያስ? ቅድስና የእግዚአብሔር ገንዘብ ነው። በቅቻለሁ ብሎ መብቃት የለም። ትዕቢት ያወርዳል፣ ጨርሶም ያሳጣል። አንድ ባህታዊ ከዛፍ ወድቆ ሲጸልይ
አንድ ሽፍታ የሰው በግ ሰርቆ ያችን በግ ከዛፍ ስር ከጫካ ወስዶ አርዶ አጎራዶ ጠብሶ በላ። ሲጨርስ ቀና ሲል ባታው ያየ። ምን ያረክ ነው አለ። እየጸለይሁ ምን የመሬቱን ጨርሼ ወደ ሰማይ ወጥቼ እየጸለይሁ አለ። ወዲያው አሰበ፣ ሰው ሁሉ የመሬት ጸሎት ጨርሶ የሰማይ ይጸልያል፣ እኔ ደግሞ የሰው በግ እየሰረቁ በላለሁ ወይኔ ብሎ ትክዝ ብሎ ሲያስብ ወዲያው ፍዝዝ ብሎ እንቅልፍ መጣበትና ተኛ። መሸ። ጅብ መጥቶ በላው። መላእክት አጅበው ነፍሱን ሲወስዱ ያባታው ያየ። ምንድነው አለ። ነፍሱን እየወሰደ የማን የሽፍታው ወዴት? ወደ ገነት መንግስተ ሰማያት የሽፍታ መጫወቻ ሆናለች። እየሰረቁ የሚገቡባት። እኛ እዚህ እንጸልያለን፣ እናንተ ሽፍታ ትወስዳላችሁ አለ። ወዲያው ማደርገውን አውቃለሁ አለና ወጣ። በቃ ሰርቃለሁ፣ እንደምፈልገው ሆናለሁ፣ ልጨርስ ስል እዚህ እመጣለሁ፣ ጅብ ይላኛል፣ ከዚያ ተመልሼ ወደ ገነት አዳለሁ አለ። በዚያው ቀረ ሳይመለስ። ሊቀር ይችላል፣ በትዕቢት ከጀመረው ይቀራል። አጀማምሩ በትትና ከሆነ ነው። እና በእውነቱ ፈውስ የሚባል አገልግሎት አለ። እንዲህ አይነት ሰዎች ፈውስ አገልግሎት ነው፣ ግዴታ ነው ወይ? ፈውስ ቢፈወስ ባይፈወስ እኛ ድህነት እንጂ አገልግሎታችን ፈውስ ግዴታችን ነው አይደለም። ያልተፈወሰ ኃጢአተኛ ሊባል ነው ማለት ነው። የፈወሰ ጻድቅ ሊባል ነው አይደለም። በአጋንንት ተፈወሰ፣ በእጽዋት ተፈወሰ እና ጸድቀው ነው ማለት ነው አይደለም። ይህንን መለየት ይጠይቀናል። ማስለፍለፍ የብቃት ምልክት አይደለም። ፓስተር እንተና ከእዩ ጩፋ በምን ይለያል? እሱም ያስለፈልፋል፣ እንተናም ያስለፈልፋል። ባህታዊ እንተናም ይዘራል፣ እንተናም በካራቲ ይዘራል። እና ካራቲው ቅድስና ነው ወይ? የቅድስና ምልክት